መቼም የእኛ ልባችን መዝገብ ስንት ቂም ቋጥሮ ይሆን? ይህን እኮ በዚህ ሰዓት ያቄም እንሆናለን። ግን ማን ይሆን የማይረሳ? ማን ይሆን ይቅር ባይ? ማን ይሆን ከቂም የጸዳ? እስኪ ከንሳ ማን ይሆን ቂም የማይቋጠር? አዎ ሰውነቱ በጣም ግዙፍ ሲታይ የሚያስፈራ ትላልቅ ግንዶችን የሚሸከም ነገር ግን የዋህ የሆነ ዝሆን ነው። በነገራችን ላይ በአጋጣሚ በጫካ ቢጓዙና መንገድ ቢጠፋባችሁ ዝሆን ሆይ ከተባለ መንገድ እየመራ ይወስዳችኋል። እስኪ እና ዝሆን ያከልነው ባለጸጎች፣ ዝሆን ያከልነው ባለስልጣኖች እባክህ ቸግሮኛልና ኑሮዬን ለውጠው እባካችሁ እርዱኝ፣ መንገዱን አሳዩኝ ቢባሉ ዝሆኖቹ የሚያሳያችሁ ይመስላችኋል? አንዳንድ መልካም ዝሆኖች ቢኖሩ እኛስ ከድህነት ተነስተን የተሻለ ነገር ላይ ብንደርስ ዝሆን ብንሆን ሌላው ሰው እናስብ ይሆን? ለምንድነው የዝሆን እድሜው ረጅምስ የሆነው? በቃ የዋህ ስለሆነ ቂም ስለማይዝ ነው። ለመሆኑ ከኛ ውስጥ ግመል የሆነ ሰው አለ እንዴ? ቁመቱን አላልኩም ቂመኛነቱን ነው። ግመል እስከ 7 ዓመት ቂሙን አይረሳም። እኛማ መቃብር አፋፍ ላይ ሆነን ወደ ፈጣሪ ልንሄድ ስንል ተይዘንም አስቸጋሪዎች ነን። የእርሷንማ ሳታሳየኝ አትግደለኝ፣ እርሱንማ ባልሰራሁለት እንላለን። እኛ እኮ ተይዘን ያለንን ለአጭር ዘመን ነዋሪዎች ጥቂት የጎሰምን ወይም ያስቀየሙን እንደ ገመል ቂም ይዘን ያልረገጥነው ሰው አለን? ይልቅስ ቀበሮን መምሰል ይሻላል። በቃ ደስተኛ ነው፣ ፍንድቅድቅ ይላል። የእርሱ ፍንድቅድቅ ማለት ሌላውም ያነቃቃል። አብዛኞቻችን በመንገድ ላይ ስንሄድ መልካችንን አይተነዋል። የመንገድ ዳር ሀዘንተኞች እንመስላለን። ይህንን ፊት አለየው ፊት ለፊት የሚባል ይመስላል። መልካችንን ፈታ አይልም። ቁዝምዝም አይ ፊታችን። እስከ መቼ ወፈ መንጢጥ እንሆናለን? ወፈ መንጢጥ ሀዘንተኛም ብትሆንም ታማኝ ናት። ወፈ መንጢጥ የሆነች ሴት አለች። ምን አላችሁኝ? እስኪ ተነጋገሩበት። ወፈ መንጢጥ ነኝ በይ እስኪ ተነሽና። ወፈ መንጢጥ ምንድን ናት ግን? ወፈፌ ናት? ነገር ከያዘች አትለቅም። ይህን እንደዚህ እያላችሁ እንዳይሆን። ለመሆኑ ጥርኝንስ የሚያውቃት አለ? ይህ እኮ በሆዳችሁ የወፍ መንጢጥን ሳይነግረን ጥርኝ ላይ ዘሎ ገባ ትሉኝ ይሆናል። ጥርኝ ማለት ብዬ ልጀምር አልኩና በቃ ወደ ወፈ መንጢጥ ተመልሻለሁ። ደራሲው እንዳለው ወፈ መንጢጥ ማለት በቃ ወፍ ናት። ይህች ወፍ ባሏ ከዚህ ዓለም ከተለያት ፊቷን አኮሳትራ የሆነ ወንድ ፈልጓት ከመጣ ለሁለት የሰነጠቀችው ምላሷን ታሳየዋለች፣ አንደበቷን ታሳየዋለች። ይሄ የመጣው ወንድ አይሆንም ብሎ ቢያስቸግራት እንኳን በራ ዘመዶቿ ጋር ትሄዳለች። ከዛ በኋላ ሲመጣ አክለፍልፎ ያባሩታል። ወፈ መንጢጥ አለሽ? በአጋጣሚ ባለቤትሽ ተለይቶሽ ሀዘን ላይ ሆነሽ ጥቁር ለብሰሽ ያስቸገረሽ ወፍ የለም? ምን ታዘብሽ? የሚገርመው ነገር አዛኝ መስሎ ቀርቦ የወፍ መንጢጧን ህይወት ያበላሽ ወፍ የለም ይሆን? ወይስ አፍሮ ተመለሰ? ታማኝነታቸውን እስከ መጨረሻ ድረስ ፍቅር እስከ መቃብር ያደረጉ ወፈ መንጢጦች ስንት ይሆኑ? ትዳር ሲይዙ ፈጣሪ ለሰጣቸው ልጆች ሌላ ህይወት አላይም ያሉ ስንት ምርጥ ወፈ መንጢጦች ይኖሩ ይሆን? የወንድም ወፈ መንጢጥ ይኖራል። የተሰናከለም እንዲሁም አላችል ብሎት የኖረው ይኖራል። እዚች ዓለም ወጀባ ብዙ። ምን አላችሁኝ? ስለ ጥርኝ የሆኑ ሰዎች አሉ። ጥርኝ በተፈጥሮ ለሽቶ መስሪያ የሚያገለግል ዝባድ በመስራት ትታወቃለች። ዝነኛ ናት። ረግቶ አንድ ቦታ መቀመጥ ግን አይሆንላትም። እስኪ ከሰፈር ከትምህርት ቤት ስራ ቦታ ድረስ ያሉ ጓደኞቻችሁ፣ ሰራተኞች፣ ተማሪዎች ምን ትዝ አላችሁ? አንድ ቦታ ተረጋግተሽ ተቀመጡ ሲባሉ እዚህ ጋር አቤት ክፍትፍት ያሉ እነማን ይሆኑ? በቃ የምትስቁት በሙላ የሆናችሁትም ይመስለኛል። ጉማስ የመሰለ ሰው አለን? ጉማ ያልኩት የአፍሪካ አዋርድ ሳይሆን የዘንዶ ዝርያ ያላት። እባካችሁ ዘንዶ እርሱ ጋር የለም። ተረጋግታችሁ ተቀመጡ። ምነው ወደ እግሮቻችሁ ስር አያችሁ? ምነው ወደዛ ተመለከታችሁ? አይ በራስ አልተማመን። እናማ ይኸውላችሁ ጉማ የምትባለዋ የዘንዶ ዝርያ ያላት ሴት ማህፀኗ ያለች ላይ አይደለም ይባላል። መቼም ጋብቻ ክቡር ነው፣ የፈጣሪ ጸጋ ነው።
ባለቤቶቻችሁ ሆዳችሁ ባዶ እንዳይሆን የሚፈልጉ ይኖሩ ይሆን? በየ9 ወሩ እዚህ ጋር በሚቀጥለው ዓመት አሁንም ሆድ ይዟል እያሉ በቃ ቤተሰባችሁ የአብርሃም ዘር አልሆኑ? አንዳንዱ ካልኩሌት ያወጣል፣ ገንዘብ፣ ሀብት፣ ቤት፣ መኪና፣ ንብረት። ከዛ በኋላ ወልዳለሁ። የሚገርመው ሁሉ ሲሟላላቸው በልጅ ያልተባረቁ ልጅ የቀረባቸው የሉምን? የፈጣሪ ካልኩሌት እና የሰው ካልኩሌት ይለያያል። ብዙ ተባዙ፣ ምድርን ሙላት፣ ለሌላው አትጨነቁ እያለን እኮ ነው። ታዲያ በትዳር እንጂ በማገጥ በማስማገጥ አይደለም። ንጹህ ሕሊና ምሽት ራስ ነው ሲባል አልሰማችሁም? ዋናው ታማኝነት ነው። እንደ ጉማ ሁኑ። ባሎች ሆይ ቀጥሉበት። ምን አላችሁ? 1000 ዓመት አንኖር? አዎ 1000 ልጆች ውለዱ። የኑሮ ውድነቱ ቢበዛም የሚያኖር ፈጣሪ ነው፣ ይባርካችኋል። ብቻ በታማኝነት ኑሩ። ይቀጥላል።